በጃኒና አዶናይ ጉዳይ ትልቅ ዜና ተሰምቷል። የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማስታረቋቸው እያሉ ሁሉ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። እንግዲህ ጋይስ በአዶናይና በጃኒ ያለው ጉዳይ ብዙዎች እየተከራከሩ ይገኛሉ። አልተለያዩም የሚል አለ፣ ተለያይቷል የሚል አለ። እኔ እንግዲህ አልተለያዩም አንድ ላይ ናቸው ያሉት ብዬ ከማምን ሰው አንዱ ነኝ። እንግዲህ አርቲስት ሱራፌል እንደሚናገረው ከሆነ ትልቅ ነገር እንደተጀመረ ነው እየተናገረ ያለው እና እንግዲህ እስኪ ለማስታወስ ያህል የሱራፌል እና የጋሽ ሰሎሞን ቪዲዮ ላሳያችሁና ለመግቢያ እንዲሆነን ወደ ዋናው ቪዲዮ እንሻገራለን ማለት ነው። ግን ያ ቪዲዮ አይተነው እንመለስ። ጊዜ እንዴት ይሄዳል? በነገራችን ላይ አዶናይ ወንድማችን እንደዚህ አይነት ስራዎች እንደ አዲስ ቢጀምር እጅግ ትልቅ ነገር ይሆን ነበረ። ምን እንጃ፣ ምናልባት ምን እንደከበደው አላውቅም። አቀርባለን ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራም እንዲሳካ ደግሞ ገዛ ያደረጉ ተቋማትና ግለሰቦች በሙሉ ይህንን የምታዩት የጣለለ ሆቴል ደግሞ ዛሬ ከዚህ ስነስርዓት በኋላ ደግሞ የኮንቴንት ስነስርዓት ተዘጋጅቶልናል። ሆቴል ግብዣም ይኖረናል። ስለዚህ ዛሬ ይህ ከ6 ወራት በፊት የተቀረጸ ቪዲዮ ነበር። የጋሽ ሰለሞን የመኪና ርክክብ ማለት ነው። አዎ ይሄ ከባድ ፎቶ ነው፣ የሚዞር ነው። ወደኋላ ትንሽ ራሱልንና የፎቶግራፍ ስነስርዓት እናደርጋለን። ይህ ደግሞ የአርቲስት ሱራፌል የመኪና ርክክብ ነበረ ከወራት በፊት ማለት ነው። እጅግ ትልቅ ነገር ነው ያደረገላቸው ወንድማችን አዶናይ። ይህንን ከ6 ወራት በፊት እና ከተወሰኑ ወራት ከ4-5 ወር በፊት የተቀረጸ የመኪና ርክክብ ነበረ ማለት ነው። እንግዲህ አዶናይ ከነዚህ ትልቅ ነገር ይጠብቃል፣ እኛም እንጠብቃለን። ምናልባት አዶናይ ችግር ቢገጥመው አንዳች ነገር ቢሆን እነዚህ ሰዎች እንግዲህ ከሱ ጎን እንደሚሆኑ እንደ ቤተሰብ ጥሩ ነገር እንዳደረገላቸው ሰው ከነሱ የሚጠበቅ ነገር ነው። እንግዲህ ወደ ቪዲዮ ላሸጋግራችሁ። አርቲስት ሱራፌል የተናገረው ነገር ስላለ ማለት ነው እና እሱ እናድምጣለን፣ ሀሳብ እንሰጥበታለን ማለት ነው። ከሱሬ ጋር ነኝ። ጥቂት ጥያቄዎችን ጠይቀዋለሁ። ያው ጥቂት ብዬ ላበዛው እችላለሁ። ስለዚህ ፎሎ፣ ኮፒ ሊንክ ምናምን ማድረግ እንዳትረሱ፣ የሚደረገውን አድርጉ። ሱሬ የፊልም ሰው ወይንም ደግሞ የቲያትር ሰው ባይሆን ምን ይሆን ነበር? ተዋናይ ይሆን ነበር። በቃ ሌላ ምንም ነገር የለውም ከዛ ውጪ። ያው ምክንያቱም ከልጅነት ጀምሮ ነው እዚህ ሙያ ውስጥ የነበርኩትና በዚህ ሙያ ውስጥ ደግሞ ተስፋ አለህ እየተባልኩ ያደግኩ ነኝ ከልጅነት ጀምሮ። ስለዚህ ከዛ ውጪ አልሆነም ብዬ አስባለሁ። ድረዱልኝ ብለህ የምታስባቸው 3 ነገሮች ሰዎች ቀድሞውንም ተረድቶኛል። ስለተረዳኝ መሰለኝ ያ ሁሉ ፎሎ እኮ መኪና እንዲሸለም ያደረገኩ እኔን ስለተረዱኝ ይመስለኛል ብዬ ነው የማስበው። ሌላ ግን ምንም ሊረዳልኝ የምፈልገው ነገር የለም። ገብቷል? ስለዚህ ተረድተውልኝ ነው ያን ሁሉ ርብርብ ያደረጉልኝ አይደለ? አዎ እንዴ በጣም እንጂ በጣም በዓለም እኮ ነው ከኢትዮጵያ ውጪ ከኤርትራ ጀምሮ በተለያየ ዓለም ያሉ ሰዎች ነው እኮ የተረባረቡበትና ባይረዱ ይኖር እንደዚህ አይረባረቡም። ትክክል ማስበውና ምንም እንዲረዱልኝ የሚፈልገው ነገር የለም። ኦሬዲ ተረድተው። በነገራችን ላይ አዶናይ ጉድ ሰርቶናል በእነዚህ ጉዳይ ላይ በተለይ ደግሞ
ዘማሪ ወልደ ዮሐንስ ጉዳይ እጅግ በጣም ለኛ አሳፋሪ ነገር ነው ያደረገው አዶናይ ማለት ነው። ምክንያቱም አዋርዶናል። ይህ የምልበት ምክንያት ደግሞ እንግዲህ እንደ አማኝ ሆነ ስንመለከተው ይህ ጉዳይ ለአዶናይ የሚተው ነገር አልነበረም። አብዛኛው ማህበረሰብ ወይ ደግሞ የኦርቶዶክስ እምነት ተከታይ የሆነ ሰው ለዚህ ለወንድማችን ዘማሪ ወልደ ዮሐንስ ማገዝ ይችል ነበር። በሱ ዝማሬዎች መዝሙር እየሰማን አድገናል። ጥሩ ነገሮች ብዙ ነገሮችን ነው ከሱ ጋር ተያይዞ የሚነሳውና እንግዲህ እኛ ይሄ ወንድማችን አይነ ስውር ነው ብለን ሳናግዘው ዞር ብለን ሳናየው ዝም ብለን እያለፍን አዶናይ ግን ይህንን ነገር ከመሬት አስነስቶ መኪና አስገዝቶለታል። ምናልባት የቤቱ ጉዳይ አላቅም፣ ነገር ግን ያም ቻሌንጅ እንዳስጀመረለት እናውቃለን ማለት ነው። እና እጅግ በጣም ትልቅ ነገር ነው ያደረገው አዶናይ ማለት ነው። እንደኛም ማንቂያ ነው ቢገጥመው አንዳች ነገር ቢሆን እነዚህ ሰዎች እንግዲህ ከሱ ጎን እንደሚሆኑ እንደ ቤተሰብ ጥሩ ነገር እንዳደረገላቸው ሰው ከነሱ የሚጠበቅ እናደርግለት ነው ይህንን ነገር እና እጅግ በጣም የሚገርም ነው። እስቲ እንየው። አንድ የምትወደው ሙዚቃም ሊሆን ይችላል መዝሙር የማን ነው? ምን የሚለው ነው? መስፍን ጉቱ። የመስፍን ጉቱ ምን የሚለው ነው? ስንቱ ታለፈ የአዶናይና የጃኒ ፋኖች ለምንድን ነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማታርቋቸው እያሉ? ትልቁ ጉዳያችን ይሄ ነው። ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ታረቁ ነው። ከዛስ አሁንም ችግር ካለ ማንጠይቅበት ምክንያት የለም፣ አይኖርም። ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳ የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብንና እንጠራለን። በጣም ዝም አላለን። እሺ ያው ተመልሶላችኋል እንግዲህ ፋኖች። እንግዲህ ወንድማችን እንደተናገረው የአዶናይ እና የጃኒ ጉዳይ ታርቋል እያለ እንዴት እንደሆነ አላቅም። ይህ ቪዲዮ ነው ያየሁት። ምናልባት ወንድማችን ድምፅ አርቲስት ሱራፌል ነው የተናገረው። እንዴት ሊሆን ይችላል ይህንን ነገር? እኔ እንጃ። ምናልባት አንድ ላይ ሆኖ ቪዲዮ ይሰራሉ ብዬ ተስፋ አደርጋለሁ። ዞሮ ዞሮ ግን ትልቅ ሰበር ዜና ይኖራል ማለት ነው። በዚህ በቅርቡ ወይም ዛሬ ወይ ደግሞ በዚህ ሳምንት የሆነ ትልቅ ነገር የምናይ ይመስለኛል። እጅግ በጣም የሚያስደስት ነገር ነው። ምናልባት ይሄ ለሁላችንም ተስፋ የሚሆን ይመስለኛል ይሄንን መረጃ ማለት ነው። እጅግ በጣም የሚያስደስት ነገር ነው። እናንተ ምን ተሰማችሁ? እዚህ ቪዲዮ ላይ ብዙ ሰዎች እየተቀባበሉት ይገኛሉ። እጅግ በጣም የሚያስደስት ነገር ነው። እንግዲህ እኔም ደስ ብሎኛል። እንኳን ደስ አላችሁ ማለት እፈልጋለሁ። ምናልባት ነገ ከነገ ወዲያ ሌላ ነገር የምናይ ጉዳይ ይኖራል ማለት ነው። የነበረኝ ቆይታ ይህን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ቸር ያሰማን።